ጊዜው ስለጠበበ እንጂ ሼክ ዑመር አልይ የገለምሰው ሼክ የሚባሉ ትልቅ ሼክ እንደዚሁ በዚሁ ዙሪያ የጻፉት ኪታብ አለ። ኪታቡ ጀዋሂር ዱረር የተባለ ኪታብ የሐበሻ ዑለማዎች እኮ ብዙ ስራ ሰርተዋል። ስለ አቂዳ በዚህ ጉዳይ ስለ አላህ ሲፋት እየተናገሩ አላሁ ተዓላ هو مخالف بما قد خلق قل مطلقا ما دونه حققا في الذات والصفات والأفعال هذا بلا لبس ولا إشكال يالو الله تعالى سيطرو جيزاتشن سبحانه وتعالى كفتروا مخلوق قار بفصم ما يمساسل جيتانا والو بذاتهم عندهم نمو بصفاتهم ይህንን እወቅ አረጋግጥ ይላሉ። ይሄ ደግሞ ቢላ ነፍስ እንዳይምታታብህ ኻሊቅን ከመኽሉቅ ጋር እንዳታመሳስል فلم يكن ماثل بالأجسام والعرض والجوهر والأجرام ይላሉ። ይኸው የሐበሻ ዑለማዎች እምነት ይህ ነው። አላሁ ስብሓነሁ ወተዓላ እኮ አካልን የሚመስል አይደለም፣ አካል አይደለም፣ የአካል ባህሪም ዓረድም አይደለም፣ ጀውሃርም በመጠን የሚለካም ደግሞ አይደለም አሉ አላሁ ስብሓነሁ ወተዓላ። ወላ ለሁ ጀዋሪሑ ልአዕዳኢ ፈሕፈظ ቢላ ወህሚን ወለምቲራኢ አሉ። አላሁ ተዓላ ጀዋሪሕና አካላትና ክፍለ አካላት ያሉት ጌታ አይደለም አላሁ ስብሓነሁ ወተዓላ። ይህንን እወቅ ያለምንም ሸክ ደግሞ ያዝ ይላሉ። አላህ አዕዳዎች የሉትም። እጅ የሚባል ይሄ አካል፣ እግር የሚባል ነገር፣ ፊት የሚባል አካል የመሳሰሉት አላህ ከነዚህ የጠራ ነው። ይህንን ያለ ጥርጥር ያዝና ተረዳ። ይሄ ነው ተውሂዳችን ይላሉ። እንደዚሁ ሌላም ኪታብ ይዘመተን ነበር ሙሰወሮች የዘቢ ሞላ ሼክ በድሩዲን የዘቢ ሞላው ትልቅ ሼክ ኢዳሑል መዓኒ የተባለ ኪታብ አላቸው። የአባታቸውን የኦብዮን ኪታብ ሸርሕ ያረጉበት ነው። ኦብዮ የጻፉት ትንሽ መትን ነበር። ልጃቸው ደግሞ ሼክ በድሩዲን ሸርሕ አድርገውታል፣ አብራርተውታል። ዓቂዳ የሚያስተምሩ ያቀሩ ነበረ። ስለ አላህ ከላም የተናገሯትን ብቻ እንጥቀስና ምን አሉ? ወልከላሙ ብለው የአባታቸውን ንግግር የኦብዮን ጠቅሰው ሲያብራሩ ምን አሉ? አላህ እኮ የሲፈተል ከላም አለው አሉ። وهي صفة أزلية قائمة بذاته لا الله يتقبوا هنا بهري ونوالو منزهة عن الحروف والأصوات والإعراب والبناء والتقدم والتأخر وغير ذلك مما يوجد في كلام الحوادث قالوا يقباتون ينقدي يا الله كلام قالوا يا الله نقروا ሙነዘሃቱን ዐኒል ሑሩፍ ከድምጾች የጠራ የሆነ ንግግር ነው። ከፊደላት የጠራ የሆነ ነው። ወልአስዋቲ ከድምጾችም የጠራ ነው። ወልኢዕራቢ የአላህ ንግግር ሙዕረብ ነው መብንይ ነው አይባልም። የናሕው ሰዎች ያውቁታል ይሄንን። ንግግሩ ሙዕረብ ነው ወይስ መብንይ ነው አይባልም። ለምን? የፍጡር ነውና። ይሄ ወተቀዱሚ ወተአኹሪ ወደፊትና ወደ ኋላ ከመባልም የጠራ ነው የአላህ ንግግር። መኽሉቅ አይደለም፣ የሚጀመርና የሚጨረስ አይደለም። ወገይሪ ዛሊከ ሚማ ዩጀዱ ፊ ከላሚ አልሐዋዲስ የፍጡራን ንግግር ላይ ያሉ ነገሮች አላሁ ስብሓነሁ ወተዓላ ከላም ላይ የሉም፣ ከዚህ የጠራ ነው አሉና ስለ አላህ ከላም ይህን አሉ። ከዚያ በፊትምና ስለ አላሁ ተዓላ እስቲግና የተብቃቃ መሆኑን ሲናገሩ አንዳንድ ሰዎች ያልተማሩ ሰዎች ኢሽካል የሚያረግባቸው ግራ የሚያጋባቸው ነገር አለ። ነገሩ ግልጽ ሆኖ ብለው ከዚያ ውስጥ አንዱ መውጁዱን ቢላ መካን የሚለው አላህ ያለ ቦታ ያለ ነው፣ ከቦታ የተብቃቃ ነው የሚለው አንዳንድ ጥሬ የሆኑ ሰዎችን ማይገባቸው ነገር ይሆንባቸዋል። ነገሩ ግን ሁሉም አህሉል ሐቅ የሚለው ነገር ነው ብለው ጌታችንን ከቦታም ከአቅጣጫም ማጥራት ተውሂድ እንደሆነ ኢዳሑል መዓኒ ላይ ሼኻችን ሼክ በድሩዲን የዘቢ ሞላው ሼክ ይህንን ብለዋል። ትልቆቹ የተውት ዓቂዳ ይኸው ነው። ወደ አብሬትም ወደ ቃጥባሪም ብንሄድ ይኸው ነው።
ወደ ዳናም ወደ አናም ብንሄድ ይሄው ነው። ወደ ደቡብም ወደ ኦሮሚያም ብንሄድ ይሄው ነው። በሁሉ ዙሪያ ያሉ ዑለማዎች የያዙት እምነት አላሁ ተዓላን ከቦታ ከአቅጣጫ ከአካል ማጥራት ነው። አላህን ከአካል አጥራ ብለው ነው የሚያስተምሩት። የድ ሚለው ጋር ሲደረስ ተጠንቀቅ እጅ እንዳይመስልህ እያሉ ነው መሻይኾቹ ያስተማሩት አይደለም። ኢስባዕ ሚለው ጋር ሲደረስ አላህ ሁሉም በቁጥጥሩ ስራ አስገብቶታል ማለት ነው ብለው አስጠንቅቀው ነው የሚያልፉት። ኢያከ ثم ኢያከ እንዲጣት አለው ብለህ እንዳታስብ ብለው ይሄን አይደል ሲያስተምሩ ነበሩ ዑለማዎቹ። ይሄን አይደለም ወይ ሲያቀሩ የመጡት? በተቃራኒው የዋሃብያን ዓቂዳ ግን እንመልከት። ይሄ ኪታብ ተፍሲሩ العشر الأخير ተብሎ የተዘጋጀ أو العشر الأخير ብለውታል። ሐጅ ለሚሄድ ሰው ዑምራ ለሚሄድ ሰው በነፃ የሚያድሉት የመጨረሻዎቹ 3 ጁዞች ተፍሲር ብለው ያስቀመጡት በአማርኛ በእንግሊዝኛ በተለያየ ቋንቋ ተርጉመው ሰውን የሚያጠሙበት የሆነ ኪታብ ነው። ይሄ ተፍሲሩን አበላሽተውት ማለት ነው። እዚህ ኪታብ መግቢያ ላይ ሙናዘራ ብለው ክርክር በማንና በማን ይላሉ? በአብዱላህና በአብዱ ነብይ መካከል የተደረገ ክርክር ይላሉ። ወልዒያዙ ቢላህ። እስኪ ማን ነው ከሙስሊሞች ውስጥ አብዱ ነብይ የሚባል አይታችኋል? የነብዩ ባሪያ የሚባል አለ? ሙስሊም አላህ ነው ጌታዬ ነው እንጂ የሚለው ነብዩ ጌታዬ ናቸው የሚላል እንዴ? በነብዩ ባሪያና በአላህ ባሪያ መካከል የተደረገ ክርክር ብለው አስቀምጠው መጨረሻ ላይ አብዱላህ አሸነፈ ብለው ተወሱልን እንደ ሽርክ አድርገውት ከኢስላም የሚያስወጣ አድርገውት የሚገልጹበት መጽሐፍ ነው። ተፍሲሩ ላይ አሁን ስለ ተውሂድ ብቻ ነው ማወራው እኔ። ሼክ ዚያድ በኋላ ይመጡላቸዋል። ገጽ 29 ላይ በዚህ መጽሐፍ በጣም ብዙ ሰዎች ሐጅ ሄደው የመጡ ሰዎች ይሄንን 10 20 ይዘው ሳይመጡ አይቀሩም። በገፍ ነው የሚያድሏቸው፣ ካውሰልሏቸዋል። ውስጡ የሞላው ሸር ስለሆነ እዚህ ላይ ምን ሚል ተጽፏል? ሱረቱል ቀለም ላይ የውመ ይክሸፉ ዐን ሳቅ ስለሚለው ሲያወራ ከስሩ ምን ይላል? ወልዒያዙ ቢላህ ገጽ 29 ላይ ነው የምላችሁ። አላህ ባቱን ይገልጣል ይላል። ወልዒያዙ ቢላህ አላህ ባቱን ይገልጣል ብሎ ይናገራል እዚሁ ላይ። ባት ማለት ምን ማለት ነው? ይሄ እግራችን አይደለም እንዴ? የእግራችን ክፍል ነው አይደለም? የእግራችን አንዱ ክፍል ነው። ከጉልበታችን እስከ ቁርጭምጭሚታችን መካከል ላይ ያለው ክፍል ባት ይባላል። የውመ ይክሸፉ ዐን ሳቅን ሚለውን ሰይዱና አብዱላህ ብኑ አባስ ዐን ሽደት ሚን አልአምር ብለዋል። የቅያማ ቀን በጣም አስደንጋጭና አስከፊ ኃይለኛ ነገሮች ይገለጣሉ ብለው የተናገሩት የፈሰሩት። እነዚህ ሰዎች ግን ተውሂድ እናስተምራለን ብለው ተጅሲም ያስተማሩ ነው። ወልዒያዙ ቢላህ አላህን ልክ እንደዚህ ባት እንዳለው ቆዳ፣ ስጋ፣ አጥንት፣ ደም፣ መቅኔ አንዳንድም ጸጉር ይኖራል አይደለም እንዴ? እንዲህ ያለውን ጁዝ ዑዱው ለአላህ አረጋግጠው ያኔ አላህ ይገልጠዋል ባቱ ይላሉ። ወልዒያዙ ቢላህ አንደኛ አላህን የሆነ ቀሚስ የሚለብስ ሰው እያረጉት ወልዒያዙ ቢላህ ወይም ሽርጥ የሚለብስ ሰው አረጉት። ከዚያ ደግሞ ይገልጠዋል አሉ። ወልዒያዙ ቢላህ ይሄ ተውሂድ ነው? ይሄ ተውሂድ ነው ወይ? እንዲህ አይነት ተውሂድ አለ? አላህን ሰው አድርገው ነው የሚስሉት። ያፍራሉ እንጂ ለመናገር ኢነላህ ኸለቀ አደመ ዐላ ሱረቲሂ የሚልን በቀጥታ እየወሰዱ እንዴ አላህ እኮ አደምን እኮ ነው የሚመስለው እኮ ነው። ወልዒያዙ ቢላህ መጠናቸው ተለዋወጠ እንጂ ነው የተለያየ እንጂ የአላህ መጠን ትልቅ አድርገው ስለሚያስቡት እንጂ አደም እኮ በሱ ነው። ይሄ እኮ የሙስሊም ሳይሆን የነሳራ እምነት ነው። ነሳራዎች ናቸው በአምሳሉ ፈጠረ የሚሉት ሰውን ፈጣሪ በአምሳሉ ፈጠረው የሚሉት ሰው አድርገው የሚስሉት። ቆሰለ ደማ ቢሉ እኮ ምንም አይመስላቸውም ሰው አድርገው ስላሰቡት። ተሰቀለ ቢሉ አይገርማቸውም። የሚያጅበው ነገር እንዴት አላህ ፈጣሪ አይደለም ወይ እንዴት ተሰቀለ ትላላችሁ? እንዴት ሰው ሆነ ትላላችሁ ስንላቸው ምን ችግር አለው ሰው ቢሆን ያሉት ነሳራዎቹ። ምን ችግር አለው ሰው ሆኖ ቢወርድ?
ይሄንን የነሳራዎችን እነሱ እምነት ብለው የያዙትን ኮፒ አድርገው እስላም ውስጥ ለማስገባት የሚሞክሩት ዋሃቢያዎች ናቸው። ይሄን ማረጋገጫ ኢብኑ ተይሚያ በያኑ ተልቢስ الجهمية ሚል ኪታቡ ላይ ምን ይላል? አላሁ ተዓላ ይላል ወልዒያዙ ቢላህ ስሙ ይሄንን إذا حملت الملائكة العرش ይላል መላእክቶች ዓርሽን የተሸከሙት ጊዜ ይላል وفوقه رب العزة ይላል ወልዒያዙ ቢላህ ከላዩ ላይ رب العزة الله أكبر አላህን እኮ ነው አላህ ከላይ ሆኖ ይላል መላእክቶች ዓርሽን የተሸከሙ ጊዜ ضعفوا ይላል ደከሙ። ኢብኑ ተይሚያ የዋሃቢያዎች መሰረት የጣለላቸው ሰው ማለት ነው። ዋሃቢያዎች ሰለፍ እንከተላለን ካሉ እኛን የቀደመን ሙጀሲማዎች አሉ እነሱ እንከተላለን ማለት ነው። የቀደማቸው ሙጀሲማ አንዱ ማን ነው? ኢብኑ ተይሚያ ነው። ዓርሽ ላይ ሆኖ መላእክቶቹ ዓርሹን የተሸከሙ ጊዜ እንደዚህ አራት እግር እንዳለው አርገው ነው የሚያስቡት። አቃታቸውና ይላል ወልዒያዙ ቢላህ ضعفوا واستكانوا وجثوا على ركبهم ይላል ሳይችሉ ቀሩና ተንበረከኩ አልቻሉም አቃታቸው። ከዚያስ حتى لقنوا لا حول ولا قوة إلا بالله ይላል لا حول ولا قوة إلا بالله የሚለውን በሉ ተባሉና ያን ያሉ ጊዜ ችለውት ብድግ አሉ ይላል ወልዒያዙ ቢላህ። ማንን ነው የሚሉት? ስለማን ነው የሚያወሩት? ስለ አላህ። አላህን ችለው አራቶቹ መላእክቶች ተሸክመውት ብድግ አሉ ቀጣሉ እያለ ነው የሚያወራው።